እንኳን አንገት ከመሬት ላይ ማንሳት ያልቻለ ነው። የወለደው ልጅ ይዛ እቺ ልጅ ጎንበስ ስትል እባክህ ሩታ እኮ እንዳንድ ጀግና ሴት ነው የምመለከታትና ካለው ጊዜ አንጻር ዛሬ ሴት ልጅ ለአባቱ አምነሽ በማሰጭበት ጊዜ ወንድ ልጅ ለአባቱ አምነሽ የማሰጭበት ጊዜ ጎረቤት ጠብቀውልኝ ብለሽ በማትሄጂበት ጊዜ እቺ ልጅ የአንድ ዓመት ህፃን ልጅ ያልሞላው 8 ወር 7 ወር ነው ያልሞላው ልጅ ይዛ ስለ ልጁ ምንም አይነት ግድ የለው። በእውነት አብርሃም ለልጁ ምንም አይነት ኃላፊነት የለው። ለምን ኃላፊነት ቢኖረው ኖሮ አብርሃም ልጁን እንደ አንድ አባት የሚወድ አባት ቢሆን ኖሮ ያን ጊዜ የሱን አይንና የልጁን አይን እየጎለጎሉ ሲለጥፉ እባካችሁ ያስቀየምኳችሁ ካላችሁ እኔን እንደፈለጋችሁኝ አርጉኝ፣ ልጄን እንደዚህ ማየት አልፈልግም ነበር የሚለው። ያጠፋሁት ነገር ካለ እኔ ይቅርታ፣ በሩታን ቦታ ይቅርታ፣ አብሬያት መሆን ባልፈልግም እንኳን በቃ ልጄን እንዲያታርጉ፣ እሷም ካጠፋች ለልጄ ስትሉ ለኔም ስትሉ ይቅርታ አርጉልኝ፣ ልጄን እኔን እንደፈለጋችሁ አርጉ፣ በእሷም በኩል እሷን እንደፈለጋችሁ። ግን ይሄንን ህፃን ልጅ ለህፃኑ ልጅ ልብ የሚታመም ቢሆን ማለት ነው ለህፃኑ ልጅ ልቡ የሚታመም ትክክለኛ አባት ቢሆን እባካችሁ ወገኖቼ እንዲያታርጉብኝ ይላል። ያ ህፃን ልጅ በእውነት እኔ ራሱ ሲዘቀዝቁት ከእናቱ ጋራ ሲዘቀዝቁት ከአባቱ ጋራ በዛኛው በኩል በዚህኛው በኩል እኔ ምንም አይደለም እዚሁ ነው ያየሁት፣ ግን ያሳዝነኛል። እንደ አንድ እናት ይሰማኛል። የሆነ ልጅሽ ቢሆን የሆነ የልብሽ ትርታ እንዴት ነው ጭንቅላትሽ ምን ያህል ነው የሚቆጣው? ያን እንዴት ታስቢያለሽ? ህፃን ልጅ ምንም የማያውቅ ህፃን ልጅ እንዲህ አድርገው አቆሳስለው ፊቱ ምናምን እና አብርሃም ሴት ዛሬ ፍቅር ጋር ይሄዳል። የዛሬ ዓመት ወይ የዛሬ 6 ወር ምናምን ደግሞ ፍቅርን ትቶ ሌላ ሴት ጋር ይሄዳል። ፍቅርንም የምትወዱ ብትኖሩ እዚህ ጋር ፍቅርም ትክክል አይደለችም። በር እንኳኳ እንዳይኖር እያደረጉ ነው። ሰው ልጅ ተከባብሮ ባልና ሚስት ተከባብሮ እንዳይኖሩ እያደረጉ ነው። የሚሰሩት ስራ ሁሉ በጣም የሚደብር ሁሉም እንደነሱ እየተጨማለቀ እንድኖር እያደረጉ ነው ያሉት። አሁንም ብዙ ሰዎችን እያያችሁ ብዙ ቤትን እያያችሁ ነው። ኢትዮጵያ ውስጥ የሚሰሩ ስራዎች አሁን እያንዳንዱ ሞታ ተገደለ ምን ሆነ የሚባለው ነገር እንደዚህ አይነት ትምህርቶች የመጣ ነው። ሰው ልጅ ለምን በሰላም እንዳይኖሩ ትዳሬ ነው ቤቴ ነው ብሎ እንዳይኖር እያደረጉ ያሉት ነገሮች ነው። ይህም ከፍተኛ እርምጃ መወሰድ ያለበት ነገር። ለምን እኛ በዓለም ላይ ካለነው ሰዎች ኢትዮጵያ ከሁሉም ባህላት በጣም ለየት ያለ ባህል ያለበት ኢትዮጵያ ነው። ከሌላ ሀገር ከሁሉም ሀገር ለየት ያለ ባህል አለ። ለምን ተከባብረን በቤታችን በአንድ ቤት ውስጥ ከአንድ ሚስት ጋር ከአንድ ባል ጋር መኖርን የምናውቀው ኢትዮጵያውያን ብቻ ነን። በፍቅር መኖር የምናውቀው ኢትዮጵያውያን ነን። ይህን ከኢትዮጵያ ባህላችንን ሁሉንም ነገር እያበላሹ ኢትዮጵያ ከባህሏ እየወጣች ነው። ለምን አሁን ከሶሻል ሚዲያ የጀመረው ነገሮች አሁን ሌላ ይቅርና አሁን አንዳንድ ጊዜ በጣም ግርም የሚለኝ በኢትዮጵያ ውስጥ ሌላ ይቅርና ሽምግልና እያያችሁ ነው። ከባህላችን የወጣ ነው። ከባህላችን ያለበት ነገር ነው። ኢትዮጵያ ምድር ላይ ህግ ነው ካለ በእነሱ ላይ ነበረ። የኢትዮጵያ ባህልን ከሚያበላሹት ሰዎች ላይ ነው እርምጃና ተገቢ ቅጣት መውሰድ ያለበት። እንደኔ ማለት ከባህላችን ውጪ ነው። ከኢትዮጵያ ባህላችን ውጪ ነው። ኢትዮጵያ እኮ በስነ ስርዓቱ የኖረች በጣም የምትከበር ሀገር ነች። በባህልና በብዙ ነገሮች በጣም የታወቀች ሀገር ነች። ግን የለም ሀገራችን። ስለዚህ እነዚህ የቡታጅራ ልጆች የሚሰሩት ስራዎች ባለትዳር በሰላም እንዳይኖር እያደረጉ ማንኛውም ሰው ትዳሩን አክብሮ እንዳይኖር እያደረጉ የሚሰሩት ስራ በተግባር ሌላ እንኳን በውስጥ ለውስጥ የተሰራው ይቅርና በተግባር የሚሰሩት ስራዎች
በሚዲያ ዓለም እንዲያ የሚያደርጉን ነገር እነዚህ ልጆች በሚገባ ቅጣት ማግኘት ያለባቸው ሰዎች። ይሄ ልጅ መታሰር አለበት ነው እንደኔ መታሰር በሚገባ በህግ ጥላ ስር ሆኖ መታረም አለበት ሰው ነው ይላል። አመሰግናለሁ። እና ዋላ ሂድ ውጣ ነው የምለው። ይሄ ሁሉ ምንድነው የመጣው? ብቻ የእግዚአብሔር ቁጣ ነው እንበለውና እንለፍ። አሁን ቢሆን ፈጣሪ ከኛ ጋር ይሁን፣ ይታረቀን፣ ይቅር በለን፣ ይማረን። እና እነሱ የሚፈልጉት ምንድነው? ብርና ብር ነው፣ ዶላርና ዶላር ስለሆነ አይናቸው ላይ የገባ ሁሉ አይምሯቸው የተመረዘ ሁሉ ዶላርና ዶላር ነው እንጂ መጥፎ ሆነ ምን ሆነ አይገባቸውም። አትሳደቢ፣ ሰው አትዘቅዝቂ እንጂ ለትውልድሽ የሚጠቅመው ነገር ከሆነ የፈለገ ይሁን ከመናገር ወደ ኋላ አትበይ። ይኸውልሽ እኔ የማይዘቀዝቀኝ የማይረግጠኝ የማይሰድበኝ የለም። አሁን ስክሪንሾት አድርገውኝ ዛሬ የሆነ ቦታ ላይ ወስደው ፖስተው ይዘቀዝቁኛል፣ ይሰድቡኛል። ግን ኢምንት ከጥፍሬ ቆሻሻ ማልቆጥራቸው፣ ምክንያቱም ከመሀይም ጋራ ንግግር ስለሌለኝ ማለት ነው። ገባሽ? ለኔ ለትውልዴ ስለሆነ የምጮኸው ለትውልዴ ስለሆነ ይጠቅማል። እንኳን ሰውን ለመዘቅዘቅ አይደለም እኔ እንትን ለማለትም እኔ እጄም አይፈቅድልኝም አይሙሩኝም አያዘኝም። ግን ምንድነው ተመጣጣኝ ደግሞ ምንድነው ከነሱ የበለጥኩ ነኝ፣ ግን አላደርገውም። እግዚአብሔርም አይፈቅድልኝም እጄም አይሆንልኝም። እና ይሄ ነው ለልፍችሎት ይጂዬ ችግር የለብኝም ምንም። እኔ እንደዚህ አይነት ነገር አያሳስበኝም። ግን አንዳንድ ማጅምና ደደብ እንዳልሹ ዶንቆሮ የሆኑት አስመስይ የሚያስመስሉት አሉ። እኔ ደግሞ ማስመስልና እንትን ማለት አልችልበትም። በህይወቴ ያየሁትን እንደዚህ ነው የሆነው፣ እንደዚህ ነው። አንድ ነገር እኮ የሚሰራው ምንድነው ምልቁት ምንድነው አስተያየትና አስተያየት እንድትሰጥና አይተሽ ነገሮችን ፈርደሽ እንትን ትይ ነው አይደለ? እና ዝም ብለሽ በድፍን ሄዳው ትክክል ነው ሁሉም ትክክል ነው ሁሉም እንዲባል አይደለም። ግን እንደዛ ካልሽም ደግሞ አንቺ በቃ የሌለ እንትን ነሽ። ይሄ ማጅምናታቸውና ድንቆሮታ ለራሳቸው እኮ እዚህ የመጡበትን የረሱና ይሄን ቤተሰባቸው የሆነ ኮንጎ ሁሉ አጥም ስራመዱ እዚህ ብቻ አላወራም። ትጂ ይቅርብኝ ማሬ ስማውድ እና አመሰግናለሁ። እሺ እናቴ ወድሻለሁ። ሁሌምዎች ባይገቡ መድየም ባይገቡ የማንኛውም ደጋፊ ይሁን ቀጥለት አርጎ ቢያቆም ሳይወዱ በግዳቸው ደራሳቸው ይስተካከላል። ግን አይሰሙት። እኔም እሱን ያልኩት አይሰሙም። እሱን ያልኩት ግን ለምንድን ነው የሚታየው? ከመታየቱ አልፈው ደግሞ ይወድሽ እነሱ የቆራረጡ ቲክታክ ላይ ሲያመጡት በትክክል ልክ እንደ ነገር እንደ መልካም ነገር አብርሃም ማለት እዚህ ሚዲያ ላይ ስሙ በጭራሽ እንዲጠፋ የማይፈልግ ሁሌ አብርሃም እንዲባል የሚፈልግ ልጅ ነው። በአሁኑ ሰዓት ደንዝዟል። ዘሩ በተቀላቀለ ዶላሩን እስቲ ጥሩ ሰው እስቲ እንከተል እስኪ እና አዲስ ዜማዎችን እንከተል በፈጠራችሁ እውነት እስኪ እንከተል እንዴ። አንቺ የትኛው ቤተሰብ ነው ባልና ሚስት ትዳር ከፈታ በየሜዳው ናግባ ናውጣ አይሄ በህይወቴ እንደኔ እኮ አድጌያለሁኝ እኮ መስዬ እኔ አድጌያለሁ። እናትና አባቴ እኔ የ6 ወር ልጅ እያለሁ መንትያ ልጅ እኔ መንታ ነኝ። አስቢ ጣል አርግቶ ለእናትየው የፈለገውን ነገር እያደረገ ልጆቹን እያስደሰተ የሚኖር አለ እኮ አለ አይደል እንዴ?